ሰላም ሰላም እንዴት ናችሁልኝ? እንግዲህ ዛሬም ዞር ስል ከጽፈው ካገኘዋቸው ጽሁፎች ውስጥ ስለ ሰይፉ ፋንታሁን የተጻፈ አገኘውና ለእናንተ ሼር ላድርግላችሁ ብዬ ይዤላችሁ ቀርቤያለሁ። ጸሐፊ ቴዎድሮስ ተክለአረጋይ ነው። የማይረቡ ነገሮች ላይ ውደቁ ብሎ የፈረደብን ማን ይሆን ሲል ይጠይቀናል። ደጋግሜ የምላችሁ ሰይፉ ፋንታሁን ይህ ነው ይለናል። እንግዲህ አብረን መነከታተል ይሆናል። ስለ ሰይፉ ፋንታሁን ቴዎድሮስ ተክለአረጋይ ምን ታዝቦ ነው ምን ሳይቶ ነው ብለን እንግዲህ ጽሁፉን የምንመረምረው ይሆናል። አብራችሁን ተከታተሉ። ትላንትና በሰይፉ በኢቢኤስ ከቀረቡ ፕሮግራሞች የነዚህ ሁለት ልበ ብርሃን ህጻናት ከሰው ከብረት ተቀላቅላ የተሰራችው እናታቸው ጉዳይ ትኩረቴን ስቦታል። በጣም የተገረምኩት ግን ለነዚህ ልጆች ለእናታቸው በተደረገ አይደለም ይለናል። ከሱ በላይ እኛ ትኩረት የምንሰጥበት ርዕስ ጉዳይ ልዩነት ይገርማል። ትልቁን ጉዳይ ቸል ብለን ረብ የለሹ ላይ መንጠልጠላችን ምን ሆነን ነው ያስብላል። ሰይፉ ፋንታሁን እነዚህን ልጆች ወደ ሚዲያ ከማምጣት ጀምሮ በሚሊዮን የሚቆጠር ብር ተሰብስቦ የአይናቸውን ሕክምና ጉዳይ ተጀምሮ ሕክምናው ቢያገኙም ውጤቱ ሳይሳካ ቀርተዋል። ሰይፉና አድናቂዎቹ የፕሮግራሙ ቤተሰቦችና በሰይፉ በኢቢኤስ መልእክቱ የደረሳቸው ሁሉ የቻሉትን ሁሉ አድርገዋል። ወዳጃችን ሰይፉ ፋንታሁን የነሶሊያናን ጉዳይ እንዲሁ የአንድ ፕሮግራም አየር መሙያ አድርጎ አልተውም። ብረቷ ሴት በችግር እንዳይፈታ ከፕሮግራሙ ተከታዮች ጋር ተባብሮ የመኖሪያ ቤት ክራይ እንዳስቸገራት ቪላ ቤት ልጆቿን ከቤት ትምህርት ቤት ወይም አስፈላጊ ቦታ መውሰጃና መመላለሻ እንዳይቸግራትን ዘመናዊ መኪና ቤትና መኪና ቢኖራትም እሱ ብቻውን መተዳደሪያ ስለማይሆን ኬክ ቤት ከፍተው ሰጥተዋታል። አንድ ጉርሻና 100,000 ብር የሰጠ ሁሉ በቴሌቪዥን እየቀረጹ ተረጂዎችን መከራ በሚያሳዩበት በዚህ ጊዜ ሰይፉ ፋንታሁን ቢደመር ከ10 ሚሊዮን ብር በላይ የሚያወጣን ስጦታ በቀልድና በጨዋታ አዋዝቶ ትልቁን ጉዳይ እንደ ቀልድ ነው ያለፈው። ሰይፉ ፋንታሁን አይናገረውም እንጂ አንዳንድ የፕሮግራሜ ተመልካቾች እያለ ለተቸገሩ ከሚሰጠው ጥቂት የማይባለውን ራሱ ሰይፉ ፋንታሁን ከኪሱ እያወጣ የሚያደርገው ነው። እዚህ የቤት የመኪናና የኬክ ቤት ስጦታ ላይ ሰይፉ ፋንታሁን ቀላል በማይባል ደረጃ እንደሚኖርበት አምናለሁ። አስባችሁታል? ለነዚህ ቤተሰቦች እንደ ቀላል የተሰጣቸው ቤት መኪናና ኬክ ቤት የሰውን ሕይወት የሚያነሳው አንድ አምላክ ቢሆንም ሰይፉ ፋንታሁን 6 ሆነው አንድ ክፍል ውስጥ ተደራርበው ይተኙ የነበሩ ሰዎች ነው የየራሳቸው ክፍል እንዲኖራቸው ያደረገው። 3 ታማሚ ልጆቿን ባልተመቻቸ ሁኔታ ታንቀሳቀስ የነበረች ሴት ናት። ድንገት የራሷ መኪና ይኖራት ምንም አይነት መተዳደሪያ ያልነበራት ምናልባትም ልጆቿን ኬክ መጋበዝ የሚቸግራት ሴት ናት። ድንገት ኬክ ቤት ይኖራት። ይህ ተአምር ሆኖ ሳለ ካሁን ቀደም በየትኛውም የሚዲያ ተቋም ያልተደረገ ሆኖ ሳለ የፌስቡክ ቤተሰብ ምንም ሳይለው ወይንም ምናልባት ጥቂቶች አንስተውት ቢሆን እንጂ ያለፈው ከሱ ይልቅ የነዚህ አታካች ጥንዶች ወሬ ትኩረት ተሰጥቶታል። ራሱ ሰይፉ እነዚህ ጥንዶች ከዚህ ታላቅ ተግባር ጋር ደብሎ ማቅረቡ ልክም አልነበረም። የማህበራዊ ሚዲያ ቤተሰብ ምን ትኩረቱን እንደሚስበው ይታወቃል። ዩቲዩብ ላይ ተመልካች ለማግኘት ካልሆነ እነሱን ማቅረብ ቢያንስ የትላንቱን ሰይፉ በኢቢኤስን አይመጥንም። እኔ በግሌ ምንም ቢሉ ላያቸው ፈቃደኛ አይደለሁም። እውነት ግን እንደ ህብረተሰብ ምንድን የነካን? የማይረቡ ነገሮች ላይ ውደቁ ብሎ የፈረደብንስ ማን ይሆን? እንዴት ከወራት በፊት ማህበራዊ ሚዲያ በትኩረት የወጠረው ሙሉ ቤተሰብ ህይወት በአንድ ፕሮግራም ምክንያት ፈርሶ የመሰራት ያህል ሲለወጥ እንዴት ምንም ሳይመስለን ቀረ? በመካካድ አጀንዳ መሆን የሚፈልጉት ተመሳሳይ ጠባይ ያላቸው ጥንዶች እንዴት እነሱ ትኩረታችንን ሳቡት? እንዴት ሰይፉ ፋንታሁን ከልባችን አላመሰገን ነው? ይህ እኮ አንድ ፕሮግራም ሳይሆን አይናችንን እያየ የተሰራ ተአምር ነው። ኮሚቴ ተዋቅሮ የወራት ሩጫን ጠይቆ ሚዲያውን አጭሶ በትልቅ መርሃ ግብር የሚደረገውን ስጦታ እኮ ነው ሰይፉ ፋንታሁን እንደዋዛ ሰጥቶ ዞር ያለው። እንዴት እሱ በባለውለታኝነት ባይጮህ እኛ እናመሰግናለን አንለውም? ይገርማል፣ ያሳዝናል። ወንድም ዓለም ሰይፉ ፋንታሁን በቃላት ላመሰግን አልችልም። እግዚአብሔር ስራህን ያው
በራስህም ብቻ ሳይሆን በትዳርና በልጆችህ ይክፈልህ።